አንድ ጠቢብ እንዲህ አለ፣ በሕይወት ካደረግናቸው ጥቂት ነገሮች ይልቅ ባላደረግናቸው ብዙ ነገሮች እንቆጫለን። ልንወስድ የሚገቡን እርምጃዎች፣ ልንጠቀም የምንችላቸው እድሎች፣ ፍርሃታችንን አሸንፈን የምናደርጋቸው ነገሮች ሁሉ ዞር ብለን ሕይወታችንን ስናይ ከቁጭት ይልቅ ደስታን ይሰጠናል። ሕይወት የምርጫ ጉዳይ ነው። ዛሬ ላይ የምንወስነው ውሳኔ ቀጣዩን 10 እና 20 ዓመት በስኬት እንድንመራ ያደርገናል። ቤተሰብህ፣ ልጆችና ራስህ የምትኮራበትና እንኳንም አደረኩ ብለህ የምትልበትን ሕይወት ለመምራት እነዚህን 10 የማትቆጭባቸውን ውሳኔዎች ወስንና ዛሬ እርምጃ መውሰድ ጀምር። ስኬታማ ሰዎች ዛሬ ላይ ሆነው ለነገ ዋጋ ይከፍላሉ። ፕሊዝ ሰብስክራይብ ማድረግ፣ የደወል ምልክት መጫን፣ ኮሜንት እና ላይክ ማድረግ እንዳይረሳ። የመጀመሪያው ባለህበት ያለመርካት ውሳኔ። ሁልጊዜ ለመሻሻልና ለማደግ የምታደርገው ጥረት ከዓመታት በኋላ ዞር ብለህ ስታየው የማትቆጨው አንዱ ውሳኔ ነው። ዛሬ ባለህበት ቦታ፣ ማንነት፣ ስራና ገቢ ከረካህ የነገን እድሎች ለመጠቀም ብቁ አትሆንም። ዛሬ ያለህበት ቦታ ለዛሬ እንጂ ለነገ የተሻለ ሰው መሆንን አያረጋግጥ። ሁልጊዜ ለመሻሻል የምታደርገው ጥረት ባለህበት እንዳትረካ ያደርግሃል። በትንሿ ስኬት፣ በትንሿ ገንዘብ፣ በትንሿ ድል አለመርካትህ ከትልቁ ጋር እንድትገናኝ ያደርግሃል። አለመርካት ሰዎች ትተው የሄዱ ቦታ እንዳትገኝ ያደርግሃል። ባለህበት ያለመርካት ውሳኔ ለራስህና ለሚወዱ የምትውለው ትልቅ ውለታ ነው። ሁለተኛ፣ ጊዜን በአግባቡ የመጠቀም ውሳኔ። በሕይወትህ አንዴ ካጣህ የማትመልሰውን ጊዜ በአግባቡ መጠቀምህ በብዙ ይጠቅምሃል። በሕይወት 3 አይነት ሰዎች አሉ። ጊዜያቸውን የሚያባክኑ፣ ጊዜያቸውን ጠቃሚ ነው ብለው በሚያስቡ ጉዳያቸው ላይ የሚያውሉ እና ጊዜያቸውን ኢንቨስት የሚያደርጉ። የማትቆጨው ትልቁ ውሳኔ ጊዜን ኢንቨስት የማድረግ ውሳኔ ነው። ጊዜን የሚወስደው ነገር ሕይወትህን ይሰራዋል። የትኛውም ያገኘኸው የጊዜ ዕድል አሁን ካልጠቀምክበት ለነገ እርግጠኛ መሆን አይቻልም። ልታደርግ የሚገባህን ባገኘኸው የጊዜ ዕድል ውስጥ አድርገው። ጊዜን በአግባቡ መጠቀም በብዙ ይከፍልሃል፣ ከቁጭትም ያድንሃል። 3ኛ፣ ራስን የማወቅ ውሳኔ። ውስጥ ያለውን ማወቅህ፣ ስጦታን ማወቅህ እና የምትፈልገውን ማወቅህ ከቁጭት የሚታደግ አንዱ ውሳኔ ነው። ብዙ ሰዎች በሕይወት ለምን እንደተፈጠሩና ምን ማድረግ እንደሚችሉ አያውቁ። ምን ማድረግ እንደምትችልና ምን እንደምትፈልግ ማወቅህ የረካ ሕይወት እንድትመራ ያደርግሃል። ማንንም ለመምሰል አትጥርም፣ ከማንም ጋር አትወዳደርም። ራስህን ማወቅህ በራስህ ጉዳይ ላይ እንድታተኩርና ደስተኛ ሆነ እንድትኖር ያደርግሃል። 4ኛ፣ ከምቹ ዞን የመውጣት ውሳኔ። ምቹ ዞን የእድገትህና የልምህ ጠላት ነው። በሕይወት አለመመቸቶችን ተቀብለህ ዋጋ ለመክፈል መዘጋጀትህ ራስህን የምታመሰግንበት ውሳኔ ይሆናል። ሪስክ ለመውሰድ የምታደርገው የትኛውም ጥረት የማትቆጭበት ውሳኔ ነው። ለነገ ውበት ዛሬን መረበሽ ትርፉ ከፍ ያለ ነው። ምቹ ዞን ገዳይ ዞን ነው። ለመውጣት ለመዘርጋት የማታውቀውን ለመድፈርና ፍርሃትን ለመጋፈጥ አትፍራ። በምቹ ዞን ውስጥ ሆነ ከምትደላደለው ኑሮ ይልቅ ሪስክ ወስደህ የምታደርገው ጥረት የበለጠ ስኬታማ ያደርግሃል። 5ኛ፣ ገንዘብ እንዲሰራልህ የማድረግ ውሳኔ። ብዙ ሰዎች ለገንዘብ ይሰራሉ፣ ጥቂቶች ደግሞ ገንዘብ ለነሱ እንዲሰራላቸው ያደርጋሉ። ምርጫህ ጎራህን ይወስነዋል። ከመረጥ ካልቀረ ግን ገንዘብ ለአንተ እንዲሰራ መርጠህ ስራ። የሚቀጥሉትን ዓመታት ስታስብ እንደ ብዙዎች የሆነ ቦታ ተቀጥረህ ሰርተህ ጡረታ እስክትወጣ ጠብቀህ የሆነ ብር በየወሩ ለመውሰድ አታስብ። አሁን ጊዜና እድሉ እያለህ በትንሿም ቢሆን ገንዘብ ለአንተ የሚሰራበትን መንገድ ማሰብና ማድረግ ጀምር። የገንዘብ ብልሃትን ስልጠና በመውሰድና በማንበብ ያዳበርክ ሂድ፣ በብዙ ይጠቅምሃል። 6ኛ፣ ትክክለኛ ሰዎችን የመምረጥ ውሳኔ። ሰዎች ሕይወትን የመስራትም የመስበርም አቅም አላቸው። አንዳንድ ሰዎች ሕይወታቸው ውስጥ እንዲገቡ ከፈቀዱላቸው ሰዎች የተነሳ አላስፈላጊ ዋጋ ከፍለዋል። ትክክለኛ ያልሆኑ ሰዎች ወደ ሕይወትህ ሲመጡ ትክክል ያልሆኑ ነገሮች መሆናቸው ይቀጥላል። ትክክለኛ ሰዎች ወደ ሕይወትህ ሲመጡ ትክክለኛውን ነገር መሆን ይጀምራል። ያንተ ሕይወት ዙሪያ ያሉ ሰዎች ነጸብራቅ ነው። 7ኛ፣ ከራስ ያለፈ ሕይወት የመኖር ውሳኔ። ሕይወት ከእኔ ወደ እኔ ለእኔ ብቻ በሚል አመለካከት ስትሞላ አሰልቺ ትሆናለች። ከራስ ያለፈ ሕይወት ለመኖር የምትወስነው ውሳኔ ከአንተ አልፈ ለብዙዎች እንድትተርፍ ያደርግሃል። ኑሮ ከአንተ ማለፍ ሲጀምር ትርጉምን እየሰጠ ይሄዳል። ደስተኛ መሆን ያለው ከራስ ያለፈ ሕይወት ውስጥ ነው። 8ኛ፣ እድሎችን በሙላት የመጠቀም ውሳኔ። ሳትጠቀም የሚያልፉን እድሎች እንደገና የምታገኝበት አጋጣሚ ዝቅ ያለ ነው። በሕይወትህ የሚገጥሙን የትኛውንም እድሎች የመጠቀም ውሳኔ ከስኬታማ ሰዎች ጎራ ያቀላቅልሃል። በስኬታማ ሰዎችና ስኬታማ ባልሆኑ ሰዎች መካከል ያለው ልዩነት እድሎችን የመጠቀምና ያለመጠቀም ነው። የተሰጠህን እድል መጠቀም ያንተ ድርሻ ነው። እድሎችን የመጠቀም ውሳኔ ከዓመታት በኋላ ከቁጭት ውስጥ እንዳትገባ ያደርግሃል። 9ኛ፣ ከዕዳ ነፃ የመሆን ውሳኔ። በሕይወትህ ልትወስን የሚገባ አንዱ ውሳኔ የዕዳ ልማድን ከሕይወትህ ማስቀረት ነው። በትንሹም በትልቁም ከሰው የሚበደርና ከአንዱ ብድር ወደ ሌላኛው ብድር የሚደረግ የኑሮ ዘይቤ ዋጋ ያስከፍልሃል። አሁን በጊዜ ከዕዳ ነፃ የሆነን ሕይወት ለመምራት ወስን። አንተንም ሆነ ቤተሰብን ካላስፈላጊ የዕዳ ጫናና ጭንቀት ጠብቅ። ሰዎችን በብድር የምታስቸግርና የምታሰለቻቱ በደንብ ካሰብክበት ያለ ይበቃል። ነገን ዛሬ ለመኖር ብለህ ዕዳ ውስጥ አትግባ።
10ኛ ጥንካሬህን የመለየት ውሳኔ። ጥንካሬህን አውቀህ የበለጠ እያሻሻልከው ለመሄድ የምታደርገው ውሳኔ ከቁጭት ይጠብቀሃል። ስኬታማ ሰዎች ከሌሎች በተለየ ጥንካሬያቸውን ያውቃሉ፣ እሱንም እያጎለበቱ ይሄዳሉ። ጠንካራ ጎንን እያዳበርክ መሄድ በምታደርገውና በምትሰራው ስራ የላቀ እንድትሆን ያደርግሃል። እነዚህን ውሳኔዎች ከ10 ዓመት ከ20 ዓመት በኋላ ህይወትን ዞር ብለህ ስትመለከት እንኳን ወሰንኳቸው የምትላቸው ይሆናል። የምትወስነውን ውሳኔ በጊዜ ወስንና ቀድመ እርምጃ መውሰድ ጀምር። በ20 ዓመትና በ40 ዓመት የሚወሰድ እርምጃ እኩል አይደለም። የበለጠ በጊዜ የመጀመር እድልህ ሲጨምር ስኬትህም ይጨምራል። ፕሊዝ ሰብስክራይብ፣ ላይክ ኤንድ ኮሜንት አድርጉ። ቴንክ ዩ